ገና በልጅነቱ አክሮን ኦሃዮ ውስጥ አፓርትመንት ለአፓርትመንት ከእናቱ ጋር ተንከራቷል። እናቱ ገና በ16 ዓመቱ እሱን ስለወለደችው የቤት ኪራይ የሚከፍሉት የላቸውም ነበር። አባቱ ገና በልጅነቱ ነበር ጥሎት የሄደው። ይህ ሰው ዲሴምበር 30 1984 ነበር ወደዚህ ምድር የመጣው። በአሁን ሰዓት አክቲቭሊ ኤንቢኤ ውስጥ ከሚጫወቱና ቢሊየነር ከሚባሉ ተጫዋቾች ውስጥ አንዱ ነው። 41 ዓመቱ ቢሆንም ባስኬት ግን እስካሁን ድረስ አላቆመም። ዛሬ የምነግራችሁ ወሳኙ የሎስ አንጀለሱ ሌከርስ ኮከብ የሊብሮን ጄምስን ታሪክ ነው። ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር በማድረግ ጀምሩት። ወደ ሊብሮን ጄምስ ታሪክ ወስዳችኋለሁ ማለት ነው። ሊብሮን ጄምስ የተወለደው ዲሴምበር 30 አክሮን ኦሃዮ የተባለ ከተማ ውስጥ ነው። በነገራችን ላይ ሊብሮን ጄምስ ከእናቱ ጋር ያላየው መከራ ያላየው ፈተና የለም። በሚገርም ሁኔታ ግን ይሄ ልጅ ገና በ17 ዓመቱ የኤንቢኤ ስካውቶች እይታ ላይ በመግባቱ ምክንያት ኤንቢኤ ላይ 41 ተጫዋቾች ብቻ ናቸው በኤንቢኤ ታሪክ ቀጥታ ከሃይ ስኩል ኤንቢኤ መግባት የቻለው። በሰዓቱ 2003 አካባቢ ነበረ ማለት ነው ኤንቢኤ ሲገባ ሊብሮን ጄምስ። መግባቱ ብቻ አልነበረም ሊብሮን ጄምስ የሚገርመው ሊብሮን ጄምስ መግባት ብዙዎችን አስደንግጦ ነበር። ገና በመጀመሪያ ዓመቱ ወይም ደግሞ እነሱ ሮክ ይሉታል፣ በዛ ዓመቱ ከፈለጋችሁት ቦታ ሾቶ ያገባላችኋል፣ ያቀብላል፣ ቲም ሊድ ያደርጋል። በጣም ምርጥ ችሎታውን ማሳየት ችሎ ነበር። የመረጠው ክለብ ደግሞ የታዋቂው ክሊቭላንድ ካቫሊየርስ የሚባለው ቡድን ነበር። ሆኖም ግን ሊብሮን ጄምስ አንድ ወሳኝ የሆነ ወቀሳ ከተለያዩ ደጋፊዎች ይመጣበት ነበር። ይህ ወቀሳ ደግሞ ሊብሮን ጄምስ ፐርፎርም ባደረገው ልክ ዋንጫ ማምጣት አልቻለም የሚል ማለት ነው። በዚህ ምክንያት መጀመሪያ ከሃይስኩል ቀጥታ የመረጠውን ክሊቭላንድ ካቫሊየርስ ቡድኑን ጥሎ ወደ ሚያሚ ሂት ለማምራት እንደወሰነ 2010 ላይ ያሳውቃል። በዚህ ምክንያት ኤንቢኤ አይቶት በማያውቀው ሁኔታ የሊብሮን ጄምስ ጀርዚ ተቃጠለ። የተለያዩ የስፖርት ተንታኞች ጭምር ሊብሮን ጄምስ ከሃዲኖስ እስኪሉ ድረስ ብዙ ወቀሳ ደረሰበት ማለት ነው። ሆኖም ሊብሮን ጄምስ ግን ሁሌም ዲሲፕሊን እና ኮንሲስተንሲ ላይ ጎበዝ ስለነበረ በዛው መቀጠል ይጀምራል ማለት ነው። በቀጣይ የውድድር ዓመትም በ2012 በነ ክሪስ ቦሽ እና በነ ድዌይን ዌይድ እየታጀበ በሚያስደንቅና በሚያስገርም ሁኔታ 2012 እና 2013 ላይ ያ ዋንጫ ማምጣት አልቻለም። ማግባትና መሯሯጥ ብቻ ነው የተባለው ሊብሮን ጄምስ በሚገርም ሁኔታ ባክ ቱ ባክ ከሚያሚ ሂት ጋር አስደሳች ጊዜ ነው 2012 እና 2013 ላይ ማስመዝገብ ቻለ ማለት ነው። በሚያስደንቅ ሁኔታ ሊብሮን ጄምስ ከሚያሚ ሂት ጋር ዋንጫ ከበላ በኋላ አንድ ያልተጠበቀ ውሳኔ ደግሞ በ2014 አሳለፈ ማለት ነው። እንደዛ ጀርዚውን ያቃጠሉበትን የሰደቡትን ደጋፊዎች እክሳለሁ በማለት በ2014 ወደ ክሊቭላንድ ካቫሊየርስ ወደ ቀድሞ ክለቡ ይመለሳል ማለት ነው። እዛም ተመልሶ 2016 ላይ አንድ የማይቻልን ታሪክ መጻፍ ችሎ ነበር። ምን መሰላችሁ? በ2016 ዓመት ላይ ጎልደን ስቴት ዋሪየርስ የተባለው ክለብ በጣም ሻይን ያደረገበት እነ ስቴፈን ከሪ አይቻሉ የሚያቆማቸው የለም በተባለበት ወቅት ነበረ ክሊቭላንድ ካቫሊየርስ እና ጎልደን ስቴት ዋሪየርስ በ2016 የኤንቢኤ ፍጻሜ ጨዋታ ላይ መድረስ የቻሉት እና በዚህ ጨዋታ ላይ በሚገርም ሁኔታ ጎልደን ስቴት ዋሪየርሶች ዓመት ላይ በነበራቸው ውድድር 76ቱን ጨዋታ ማሸነፍ ችለው ነበር። ይህ የሚፈራው ጎልደን ስቴት ዋሪየርስ በዚህ የፍጻሜ ጨዋታ ላይ 3 ጊዜ አግኝቶት ክሊቭላንድ ካቫሊየርስን ማሸነፍ ይችላል ማለት ነው። አንድ ድል ብቻ ክሊቭላንድ ካቫሊየርሶች ሲቀራቸው 3-1 ያደርጉታል። የመጨረሻ ድል ለክሊቭላንድ ካቫሊየርስ ማለት ነው። በኤንቢኤ ታሪክ 3 ጊዜ የመጀመሪያውን የፍጻሜ ጨዋታ ተሸንፎ ኋላ ተነስቶ ያሸነፈ ቡድን የለም። ሊብሮን ጄምስ ግን ተስፋ ከመቁረጥና ወደ ኋላ ከማየት አሸንፋለሁ እችላለሁ በሚል ሜንታሊቲ ከ3-1 መሸነፍ ክሊቭላንድ ካቫሊየርስን አስነስቶ ከ52 ዓመታት በኋላ ለመጀመሪያ ጊዜ ክሊቭላንድ ካቫሊየርስን በ2016 እንዲበላ አድርጎታል። የሚገርማችሁ ነገር በሄደበት ሁሉ የሰውዬ ዋንጫ አለ። በ2020 ደግሞ ሎስ አንጀለስ ሌከርስን ጆይን በማድረግ በሚያስደንቅና በሚያስገርም ሁኔታ ከሎስ አንጀለስ ሌከርስ ጋር 2020 ላይ ቻምፒየን መሆን ችሏል። በአጠቃላይ ሊብሮን ጄምስ እስካሁን ባደረጋቸው የኤንቢኤ ውድድሮች ለ10 ጊዜ ለፍጻሜ የደረሰ ተጫዋች ነው። በ41 ዓመቱ በሚገርም ሁኔታ በዚህኛው የውድድር ዓመት
ከኦክላሆማ ሲቲ ተንደርስ ጋር የሚገርም ጥሎ ማለፍ ትንቅንቅ ላይ ነው በዚህ ሰዓት የሚገኘው ማለት ነው። ይህን ቪዲዮ እስከሰራሁበት ሰዓት ድረስ ገርማችሁ ሁኔታ ሊብሮን ጄምስ ሜዳ ላይ ብቻ አይደለም ጀግንነቱ፣ ሶሳይቲውንም በመደገፍ በጣም ይታወቃል። እዛው የተወለደበትና ያደገበት ከተማ ላይ ትምህርት ቤት እስከ መስራት አይ ፕሮሚስ በሚለው ፕሮጀክቱም የተለያዩ አቅም ያጡና ገንዘብ መክፈል ለማይችሉ የተለያዩ ኮሌጅ ተማሪዎች ጭምር በመክፈልና በመርዳት ሊብሮን ጄምስ ይታወቃል። በአሁኑ ሰዓት ቢሊየነር ከሚባሉ አክቲቭ ወይም ደግሞ በመጫወት ላይ የሚገኙ የኤንቢኤ ተጫዋቾች ውስጥ አንዱ ነው። ከሎስ አንጀለስ ሌከርስ ጋር ባለው የ2 ዓመት ኮንትራት ወደ 52.6 ሚሊዮን የአሜሪካን ዶላር ድረስ ይከፈለዋል። ይህ ሰውዬ በአመት ደግሞ ወደ 100 ሚሊዮን ዶላር ወደ ኪሱ ይገባል። የመልቲፕል ታይም ቻምፒየን ከኦሎምፒክ እስከ ኤንቢኤ ኦልስታር፣ ከኤንቢኤ ኦልስታር እስከ ኤንቢኤ ቻምፒየን ባክ ቱ ባክ መሆን የቻለውን ሰዓት ከትንሿ አክሮን ኦሃዮ ከምስኪን እናቱ ጋር የተነሳው ሊብሮን ጄምስ በቢሊየን ዶላሮች ጭምር ማንቀሳቀስ የሚችል ትልቅ ሰው መሆን ችሏል ማለት ነው። በነገራችን ላይ ባስኬትቦል ተጫዋች በመሆኑ ነው ይህ ሁሉ ነገር ማግኘት የቻለው። እውነት ለመናገር ክብር ለባስኬት ማለት እፈልጋለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ቀጣይ ደግሞ በየትኛው የኤንቢኤ ተጫዋች ልምጣላችሁ? ቪዲዮን ከተመቻችሁ ኮመንት ላይ አስቀምጡልኝ። ይመቻችሁ።